ኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ላይ የተደረገ መግለጫ ነው። ኦልሞስት ባለኝ መረጃ መሰረት አቋርጬው ተቻለ 2 ሰዓት ከ16 ደቂቃ ከ40 ሰከንድ የነበረው ማቋረጡ ተገቢ ነው። አንደኛ ያቋረጡበት መንገድ አብራራዋለሁ። እሺ አሰልጣኝ ዮሐንስ ሳሌ አሁንም ይሄ ያኔ የዛሬ 11 ዓመት አሜሪካ ተመረ ያለው ኢንስትራክተር ነኝ ምናምን ሲሉ ነበር ያኔ። አሁንም መግለጫው እንዳልኩ 2 ሰዓት ከ16 ደቂቃ ከ40 ሰከንድ የፈጀ ነበርና እሳቸው ስለማይመለከታቸው ነገሮች አሁንም ሐሳባቸውን ያንጸባረቁበት የፌዴሬሽኑ ዋና ጸሐፊ ራሱ ሽምቅቅ እስኪሉ ድረስ አንገታቸውን ባይነሳ እስከሚሉ ድረስ ይመስላል ፊታቸው ላይ። እና እኔ ምንድነው ጥዬ ያስወጣኝ ነገር ምንድነው እሳቸው ጥያቄ ተጠይቀዋል። ጥያቄ ሲመልሱ ምን አሉ? ኢትዮጵያ ውስጥ ያለው የጋዜጠኝነት ትምህርትና ጋዜጠኝነት አተገባበር እኔ አሜሪካን ሀገር ከተማርኩት ጋር ፍጹም የሚለያይና የሰማይና የመሬት ልዩነት አለው ብለዋል። እንግዲህ ይሄንን የሚናገሩት ዳስተርና ቾክ ይዘው ቢሆን ወይ ማርከርና ፕሮጀክተር ይዘው ቢሆን እሰየውን የኢትዮጵያ ብሔራዊ ቡድንን ኃላፊነት ተቀበለ ስለ ጨዋታ መንገድ፣ ስለ ተጫዋቾች ምርጫ፣ ስለ እቅድክ ማብራራት ሲገባ ጋዜጠኛ መኮንን ገና ከጅምሩ ይሄ አግባብነት የለው እና ሊዲንግ ኩዌስችን የሚባል ነገር አለ። እርሶ አልኳቸው እርሶ በክለቦች ያደረጓቸው ውጤቶች ያስመዘገቧቸው ውጤቶች እዚህ ቦታ ላይ እንድትመረጡ በቂ ነው ወይ? በኢትዮጵያ ብሔራዊ ቡድን እናቀዋለን ያሳዩትን አቋም ከኢትዮጵያ ብሔራዊ ቡድን በኋላ በተለያዩ ክለቦች ሮቴት አድርገዋል እና አሁንም ዘንድሮ ወደ ፋሲል ከነማ የመጡት የካፍ ኮንቨርሽን ሩል ኤ ላይሰንስ ስለሚጠይቅ ልክ እንደ ሌሎቹ አሰልጣኝ እንደና አሸናፊ በቀለ እርሶም በዛ የመጡትና በክለብ በዋንጫ አልታጀቡም። ስለዚህ እዚህ መድረክ ላይ መምጣት ይገባውታል ብዬ ኤክስፕሌን ያደረኩትን ጥያቄ በጣም ክብር በሚነካ መልኩ እጅን አውጥተን የምትመልሰው የምትጠይቀው እኔ እዚህ ሀገር ያላችሁ ጋዜጠኞችና የአሜሪካን ሀገር የተማርኩት እንትን ልክ አይደለም ኤቲካል ሁን ብለውኝ። እንግዲህ የወንበር እጥረት ነበር በፌዴሬሽኑ ትላንትና። ያው ይሄ ያጋጥማል ችግር የለም ግን ቆመህ ነው የሀገር ብሔራዊ ቡድን ሹመት ነው ምንም ይሁን ምን የውጭ ሀገር እግር ኳስም እያየ ቆመታ ያለ እግር ኳስና ሹመት ነው እሺ ብለህ ቆመህም ጥያቄውን መግለጫውን ትከታተላለህ እና በዚህ መሃል ጋዜጠኛ ዲስሪስፔክት ማድረግ አይችልም አቶ ዮሐንስ ሳሌ በተአምር። ስለ ጋዜጠኝነት ደግሞ ቁጭ ብለን ብናወራ እንደማሸንፈው እርግጠኛ ነኝ። እርስዎ ጋርም ጥሩ ትምህርት ሊሆን ይችላል አላቅም፣ ግን ስለ ስራዎት ነው ማብራራት ያለበት እና በዛ መሃል በጠየቁት ጥያቄ መሃል ጥዬ ወጥቻለሁ እና አንዳንድ የኛም የሙያ ባልደረቦች የሚያነሷቸው ጥያቄዎች መነባነብ ይመስላሉ። 8 ደቂቃ 9 ደቂቃ ተወስዳለ ለጥያቄ ይሄ ልክ አይደለም እያስባለሁ የኛንም ባልደረቦች እና የፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላሁን 3 አሰልጣኞችን ምርጫ አድርገናል። ውበቱ አባተ፣ ዮሐንስ ሳሌና በጸሎት ሉል ሰገድ